የተሳካና ሙሉ ፉልፊሊንግ ህይወት የሚባለው በውጫዊ ቁሳቁሶች በዝና ወይም በሀብት ብዛት ብቻ የሚለካ ሳይሆን ከጥልቅ ውስጣዊ ስነልቦናዊ ሰላምና ሚዛን የሚጀመር ነው። የተከተሉትን ወሳኝ መርሆችን አሟልቶ ሲገኝ ነው። አንደኛው ጥልቅ ውስጣዊ ሰላምና ስሜታዊ ሚዛን ነው። ኢሞሽናል ሬጉሌሽን። እውነተኛ ስኬት የሚመነጨው አእምሮን ከማሸነፍና ስሜትን በአግባቡ መቆጣጠር በመቻል ነው። የተሳካለት ሰው ያለፈውን ጊዜ ጸጸት ወይም የወደፊት መጨነቅ ትቶ በአሁን ሰዓት ኢን ዘ ፕሬዘንት ሞመንት ላይ ሙሉ በሙሉ በመገኘትና ትኩረት በማድረግ ፈተናዎች ቢያጋጥሙት እንኳን በረጋና ሚዛኑን በጠበቀ መንፈስ ምላሽ የሚሰጥ ይሆናል። ሌላኛው ጠንካራ በራስ መተማመንና ራስን መቀበል ነው። ሙሉ ህይወት ያለው ሰው በራሱ ሙሉ እምነት ይኖረዋል። ይህ ማለት ምንም አይሳሳትም ወይም ፍጹም ነው ማለት ሳይሆን ድክመቱን ሆነ ጥንካሬውን አውቆ በራሱ ላይ ጥልቅ የሆነ የመውደድና የመቀበል ስነ ልቦና ያለው ማለት ነው። የሌሎች ሰዎች ትችት ወይም ውጫዊ ሁኔታዎች የውስጥ ማንነቱን በቀላሉ አያናውጡበትም። ሌላኛው የማያቋርጥ ግላዊ እድገት ነው። ኮንቲኒየስ ግሮዝ። አእምሮአችን አዳዲስ ነገሮችን የመማር ራሱን የማደስና የመቀየር ተፈጥሮ አለው። የተሳካ ህይወት የሚመራ ሰው ከትላንት የተሻለ ለመሆን ሁል ጊዜ ይተጋል። ጠቃሚ የሆኑ ዕውቀቶችንም ይፈልጋል። ፍርሃትን ወደ ጎን ትቶ በሚያስፈልግበት ሰዓት ሳያመነታ ፈጣን የድርጊት እርምጃዎችን ይወስዳል። ሌላኛው ግልጽ የሆነ የህይወት ዓላማ ይኖረዋል። ሴንስ ኦፍ ፐርፐስ። ህይወት ትርጉም የሚኖራት ዓላማ ሲኖር ነው። ከራስ አልፎ ለሌሎች መትረፍ፣ የሰዎችን ህይወት ማሻሻል፣ ማስተማር ወይም ማነቃቃት ትልቅ የእርካታ ምንጭ ይሆናል። የተሳካለት ሰው በጠዋት ከእንቅልፉ የሚያስነሳው ከውስጣዊ እሴቶቹ ጋር የተጣጣመ እና በስሜት የሚሰራው ግልጽ ዓላማ ይኖረዋል። ሌላኛው ጤናማ ማህበራዊ ግንኙነቶችን ይኖረዋል። የሰው ልጅ ማህበራዊ ፍጡር በመሆኑ የህይወት ስኬት ከሌሎች ጋር ባለን ግንኙነት ይለካል። የተሳካ ህይወት ያላቸው ሰዎች ከቤተሰብ ከጓደኛና ከስራ አጋሮች ጋር ጥልቅ ታማኝና ደህንነቱ የተጠበቀ ግንኙነት አላቸው። ሰዎች ይረዳሉ፣ ጤናማ ድንበሮች ሄልዝ ባውንደሪስ ያበጃሉ፣ እንዲሁም ፍቅርን መስጠትና መቀበልም ይችላሉ። ሌላው ሁለንተናዊ ጤንነትን የተጠበቀ ይሆናል። የአእምሮ የአካልና የመንፈስ ጤና ሚዛኑን የተጠበቀ ይሆናል። የተሳካለት ሰው ለሰውነቱ ተገቢውን እንክብካቤ ያደርጋል። ጤናማ አመጋገብና እንቅስቃሴ አለው። እንዲሁም ለአእምሮ እረፍት የሚሰጥ ልማዶችንም ያዳብራል። አጠቃላይ የተሳካለት ህይወት ማለት ዓለም ከውስጣዊ ማንነት ጋር ተስማምቶ የሚኖርበት ትርጉም ያለውና በየቀኑ በምስጋና የሚታለፍ የህይወት ጉዞ ነው። እናም ደግሞ ሙሉ እና ደስተኛ ህይወት መምራት የብዙዎቻችን ምኞት እንደሆነ ግልጽ ነው። ነገር ግን ከጥልቅ ውስጣዊ ስነልቦናችንና ከዕለታዊ ልምምዶቻችን የሚመነጩ እንቅፋቶች ወደ ኋላ ይጎትቱናል፣ ህይወታችንን ሙሉ በሙሉ እንዳንኖር ያደርጉናል። እናም እነኚህ ህይወታችን ሙሉ በሙሉ እንዳንኖር የሚያደርጉን እንቅፋቶች ደግሞ እንደሚከተለው እንመልከታቸው። አንደኛው በአሁኑ ሰዓት አለመኖር ነው። ወደ ኋላ መቆዘም ወይም ለነገ መጨነቅ አእምሮአችንን ባለፈው ጸጸት ወይም ባልመጣ የወደፊት ጭንቀት በማስገደድ ላይ ያለው የአሁንን ጊዜ ደስታ ይነጥቀናል። ስለዚህ ትኩረትን ወደ አሁን ቅጽበት በመመለስ ያለፈውን እንዳለፈ የነገው ገና እንዳልመጣ ተገንዝቦ አሁን ባለንበት ሁኔታ ላይ ብቻ ሙሉ ትኩረታችንን ማድረግ ወሳኝ ነው። ሌላው ማቀማማትና እርምጃ ለመውሰድ ነው። ውሳኔዎቻችንና ተግባራትን በማዘግየት መልካም እድሎችን ያሳልፍብናል። የራስ መተማመን ይቀንስብናል፣ እንዲሁም ጊዜያችንንም ያባክንብናል። ስለዚህ በውስጣችን አዎንታዊ ሐሳብ ወይም ትክክለኛ ግፊት ሲመጣ ሳንዘገይ ወዲያውኑ ወደ ተግባር መግባትን ወሳኝ ነው። ለዚህ ደግሞ the 5 second rules የተባለው ከ5 እስከ 1 በመቁጠር ወዲያውኑ ወደ ውሳኔ መግባት እጅግ በጣም ጠቃሚ ነው። ሌላው የራስን ዋጋ ዝቅ አድርጎ ማየት ነው። አልችልም ወይም አይገባኝም የሚል የውስጥ እምነት በመፍጠር ትላልቅ ግቦችን እንዳናወጣ ያደርጋል።
ስለዚህም ራሳችንን በጸጋ በመቀበል ጠንካራ ጎናችንን ማወቅና አዎንታዊ የውስጥ ንግግሮችን በማዳበር መፍትሄ መስጠት ይኖርብናል። ሌላው ፍርሃትና ጥርጣሬ ነው። እሰት ወይም የሰዎችን ትችት ከመፍራት የተነሳ አዳዲስ ነገሮች እንዳንሞክር በውስጣዊ እስር ቤት ውስጥ ያስረናል። ለዚህ ደግሞ ፍርሃትን እንደ ተፈጥሯዊ የእድገት አካል በመቀበል ፍርሃት እያለን ቢሆን ትንሽ እርምጃዎችን በመውሰድ ወደፊት መራመድ ወሳኝ ነው። ሌላኛው ራስን ከሌሎች ጋር ማወዳደር ነው። የሌሎችን ስኬት ስናይ የራሳችን እድገት እንድንጠላ ስለሚያደርገን ባለን ነገር እንዳንረካ ያደርጋል። ስለዚህም የራሳችንን የህይወት ጉዞ ብቻ ላይ ማተኮርና ትላንት ከነበርንበት ማንነት ጋር ራሳችንን ማወዳደር ወሳኝ ነው። ሌላው ይቅር አለ ማለት ነው። የመራርነት ስሜት በመፍጠር የውስጥ ሰላምን ያሳጣናል፣ የህይወት ጉልበታችንንም ወደ ኋላ ይጎትትብናል። ስለዚህም ለሌሎች ሳይሆን ለራስ ውስጣዊ ሰላም ሲባል ይቅርታ ማድረግና ያለፈውን የቂም ስሜት በመሻር ነፃ መውጣት ወሳኝ ነው። ሌላኛው አሉታዊ አስተሳሰብ ነው። በመልካም አጋጣሚዎች ውስጥ እንኳን ችግሮችንና እንቅፋቶች ብቻ እንድናይ ስለሚያደርግ ይህ ደግሞ አእምሮ አዎንታዊ ነገሮች እንዲያይ ማሰልጠንና ችግሮች ውስጥ እንኳን መፍትሄ ፈላጊ አእምሮ እንዲኖረን ማሰልጠን ይኖርብናል። ሌላኛው ግብ አልባነት ነው። የህይወት አቅጣጫ ያሳጣናል። የት እንደምንሄድ ሳናውቅ በንፋስ እንደምንገፋ ጀልባ እንሆናለን። ስለዚህ ግልጽ ሊለካ የሚችልና ትርጉም ያለው ግብ ማስቀመጥ ግቡን ወደ ትናንሽ ዕለት ተዕለት ተግባራት በመከፋፈል መፍትሄ ሰጪ ነው። ሌላኛው የሰዎችን ይሁንታ ሁልጊዜ መፈለግ ነው። የራሳችንን እውነተኛ ማንነትና ፍላጎት ረስተን ሌሎችን ለማስደሰት ብቻ እንድንኖር ያደርጋል። ስለዚህ አስፈላጊ ሆኖ ሲገኝ እምቢ ማለትን መልመድና የራስን ድንበር ማስከበር ለራስ ሰላም ቅድሚያ መስጠት ወሳኝ ነው። ሌላው ለውጥን መቃወም ነው። በለመድነው የህይወት ዘይቤ በኮምፎርት ዞን እንድንረግጥና አዳዲስ እድገቶችን እንዳንቀበል ስለሚያደርግ ለውጥ የማይቀር የህይወት ህግ መሆኑን በመቀበልና አዳዲስ ሁኔታዎችን ክፍት በሆነ አእምሮ ዝግጁ መሆን ወሳኝ ነው። ሌላኛው አእምሮአዊና አካላዊ ጤናን ችላ ማለታችንን ነው። የህይወት ጉልበታችንን ያሳጣናል። ማችን በሙሉ አቅምና ደስታ እንዳንመራ ያደርጋል። ስለዚህ ለተመጣጠነ ምግብ፣ ለበቂ እንቅልፍ፣ ለአካል ብቃት እንቅስቃሴና ለአእምሮ ረፍታችን ቅድሚያ መስጠት ያስፈልጋል። 12ኛው መጥፎ ልማዶቻችን ናቸው። ጠቃሚ ጊዜን፣ ትኩረትንና ገንዘብን በማባከን ከስኬትና ከጤናማ ህይወት መንገድ ያስወጡናል። ስለዚህ ማነቆ የሆኑ ልማዶችን ለይቶ ማወቅና ቀስ በቀስ በአዳዲስና ገንቢ ልማዶች መተካት መፍትሄ ሰጪ ነው። ሌላው ኃላፊነትን አለመውሰድ ነው። ለችግሮቻችን ሁሌ ሌላውን ተጠያቂ በማድረግ የህይወታችን መሪነት ለሌሎች አሳልፈን እንድንሰጥ ያደርጋል። ለዚህ ደግሞ ለራስን ህይወት ለውሳኔዎችና ለሚመጡ ውጤቶች ኃላፊነት በድፍረት መውሰድ ወሳኝ ነው። ሌላኛው ፍጽምናን መፈለግ ነው። ፓለት እንዳንፈጥር ከመጠን በላይ ከመጨነቅ የተነሳ ምንም ነገር እንዳንጀምር ወይም የጀመርነው እንዳንጨርስ ያደርገናል። ስለዚህም ከፍጽምና ይልቅ ቀጣይነት ባለው መሻሻል ላይ ማተኮር፣ ስህተት እንደ መማሪያ መንገድ መቁጠር ወሳኝ ነው። ሌላኛው ደግሞ የመርዛማ የሰዎች ስብስብ ውስጥ መገኘት ነው። የህይወት ሞራል ያዳክማል። አሉታዊ ኃይል በማስተላለፍ አቅማችንን አውጥተን እንዳንጠቀም ይጫኑናል። ስለዚህ አነቃቂ፣ ደጋፊና ራዕይ ካላቸው ሰዎች ጋር ጊዜ ማሳለፍ፣ አሉታዊ ግንኙነቶችን በጥንቃቄ ማቋረጥና አዎንታዊ ግንኙነቶችን መገንባት ወሳኝ ነው። ሌላው ጊዜን በአግባቡ አለመጠቀም ነው። ለህይወታችን ቅድሚያ የሚሰጣቸው ነገሮች ትተን በማይጠቅሙ ተግባራት ለምሳሌ እንደ ማህበራዊ ሚዲያ ላይ መጠመድ ያመጣብናል። ስለዚህ የዕለት ተዕለት እቅድ ማውጣትና ትኩረት የሚከፋፍሉ ነገሮችን ማስወገድ ወሳኝ ነው። ሌላኛው አዲስ ነገር ለመማር ዝግጁ አለመሆን ነው። እውቀታችንን ይገድብብናል። የህይወት አድማስን በማጥበብ አንድ አሮጌ አስተሳሰብ ብቻ እንድንታጠር ያደርጋል። ስለዚህ የማንበብ ልማድ ማዳበር፣ አዳዲስ ክህሎቶችን መማርና ከተለያዩ የህይወት አመለካከቶችን ለመማር ዝግጁ መሆን ወሳኝ ነው። ሌላው ምስጋና ቢስነት ነው። ባለን ነገር ፈጽሞ እንዳንረካና ሁልጊዜ የጎደለንን ብቻ በመመልከት የባዶነት ስሜት እንዲሰማን ያደርጋል። ስለዚህም በየቀኑ ላለን ነገር የማመስገን ልምድ ማዳበር፣ ትናንሽ ስኬቶችን ማክበርና ማድነቅ ወሳኙ መፍትሄ ነው። ሌላኛው ከልክ በላይ ማሰብ ነው። ኦቨር ቲንኪንግ፣ ብዙ ከማሰብና ከመተንተን
መተንተን የተነሳ ውሳኔ እንዳንሰጥና በተግባር ፋንታ በሐሳብ ብቻ እንድንታጠር ያደርጋል። ስለዚህ በቂ መረጃ ካገኘን በኋላ ፈጣን ውሳኔ መስጠትና በሂደት ላይ ያለን ማስተካከል እንደምንችል ማመን ወሳኝ ነው። የመጨረሻው ደግሞ ራስን አለማወቅ ነው። የውስጥ ስነ ልቦናችን፣ እውነተኛ ፍላጎታችን፣ ጠንካራና ደካማ ጎናችንን ሳናውቅ በጭፍን እንድንጓዝ ያደርጋል። ስለዚህም ራሳችንን የመመርመርና የውስጥ ስሜትን የማዳመጥ ጥልቅ ልምምድ በማድረግ እውነተኛ ማንነታችን በግልጽ መረዳት ወሳኝ ነው። እነኚህ የህይወት ማነቆዎችን ራሳችንን ነፃ በማውጣት ሙሉ እና ደስተኛ የሆነ ህይወት ለመምራት ዝግጁ መሆን ይኖርብናል። በሚቀጥለው ማራኪ ቪዲዮ ደግመን እንድንገናኝ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር ማድረግና ቤተሰብ መሆናችሁን አትርሱ። እወዳችኋለሁ። ባይ